ሰላም ሰላም ቲጂ ነኝ ቤተሰብ ያልሆናችሁ ቤቴን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጋብዛችኋለሁ። ዛሬ ላይ ስለምንኖርበት አገር ህግና ደንብ መመሪያዎቹ ብናቅ ምን ያህል እንጠቀማለን የሚለውን ነገር አንዳንድ ነገር ማለት እፈልጋለሁኝ ማለት ነው። አብዛኛዎቻችን ማዳም ቤት ተቀጥረን የምንሰራ ልጆች ነን። ግን ስለ ሀገሪቷ ህግና ደንብ ስለ ሰራተኛ መብትና ግዴታ ብዙ ጊዜ በጣም ብዙ ወንድሞቻችን አልፎ አልፎ የሚናገሩ የሚጮሁ አሉ። ግን ብዙ ጊዜ ሲደመጡ አላይም ማለት ነውና እንደው ምናልባት ስክኖር ስታደርጉች ቪዲዮ ካያችኋት ትንሽዬ ነገር ትጨብጣላችሁ የሚለው እኔም አንድ ነገር ማለት ፈለኩኝ ማለት ነው። በመጀመሪያ አሁን ስላለንበት ካለንበት ሁኔታ ነው ይሄ ህግ አሁን ላይ እዚህ ቤት እኮ ተቀባይነት አይኖረውም እንዴት ብሎ ምናምን ብለን ብቻ የተለያየ ምክንያት እሱም ደግሞ በቂና አጥጋቢ ባልሆነ ምክንያት ማለት ነውና ባክግራውንዳችን ካለው አንፃር ምናምን ውድቅ ልናደርገው እንችላለን ማለት ነው። ነገር ግን ነገ ልንተተኑ ለምንራመደው ነገ ማድረግ ስለምንፈልገው የሆነ ነገር ቢገጥመን ምን ማድረግ እንዳለብን ማወቁ እጅግ በጣም ይጣቃሚ ነገር ነው ማለት ነው። አንደኛ በራስ መተማመናችን ይገነባልናል ማለት ነው። እንዴት ነው ራስ መተማመናችን የሚገነባልን ስንል እኔ የሰራተኛ መብትና ግዴታችን ይሄ ሀገር ምንድነው የሚለውን ነገር ካወኩኝ አሰሬ በመታደርስብኝ ተጽዕኖ ሊሆን ይችላልና አንዳንድ ነገር ማለት እችላለሁኝ። ምናልባት ወዲያው መልስ ላላገኝ እችላለሁ። ግን እንደምታቂ ካወቀችና እንደምታቂ ከነገርሻት ቆም ብላ ታስባለች። ዳይሬክትሊ እንደዚህ ምናምን ላይሏችሁ ይችላሉ እንዳይመስላችሁ። አሁን ምንድነው ልል የፈለኩት አንዳንድ ልጆች እኔ ሳሙናና ሻምፖ ኮንዲሽነር ሞዴስ ሳይቀር ራሴ ነኝ የምገዛው ምናምን ትላላችሁ። አንዳንዶቹ ደግሞ አረ እኔ መዳም በየወሩ ነው የምትገዛልኝ ምናምን ይላሉ ማለት ነውና ሲጀመር አሰሪዎቻችን የኛን የግል ንጽህና መጠበቂያዎችም ሆነ ልብስ ምናምን ከበር የማድረግ ግዴታ የለባቸውም። ህጉም ላይ ማለት ነው ግዴታ የለባቸውም። ግዴታቸው ምንድነው? እኛን የ2 አመት የተዋዋልነውን ውል የመኖሪያ ፍቃድ መሰራት፣ የህክምና ኢንሹራንስ ሊሆን ይችላል፣ ደርሶ መልስ ትኬት፣ በየሳምንቱ እረፍት፣ በየወሩ እረፍት፣ አመታዊ እረፍት ደሞዝ ሳይቋረጥ ማለት ነው። እነዚህ ነገሮች ግን ግዴታ አለባቸው። ግን አብዛኛው ጊዜ መዳም ቤት የምንሰራ ልጆች አይተገበሩልንም። አሁን የመብትና ግዴታውንና እንዴት ወዴት ይታከካል የሚለውን ነገር ልሄድላችሁ ነው። አብዛኛዎቹ አንዳንዶቹ አሰሪዎች ደግ ስለሆኑ ብቻ ማድረግ ለሰው ጥሩ ነገር ማድረግ መሆን ስለሚያስደስታቸው አይደለም የግል ንጽህና መጠበቂያ ይቅርና በጣም ብዙ ነገር ያደርጋሉ። ለምን? ማድረግ ስለሚፈልጉ ልባቸው ደግ ስለሆነ የማድረግ ፍላጎት ስላላቸው ማለት ነው። አንዳንዶቹ ደግሞ ኑሯቸው ብዙ ነገር ተርፏቸው ማድረግ ሳይፈልጉም ያደርጋሉ። ለምንድን ነው ማድረግ ሳይፈልጉ የሚያደርጉት? እኛ በየሳምንቱ እረፍት አለን፣ በየወሩ እረፍት አለን። በሳምንት እረፍት ካልተሰጠችሽ ዳብል አድርጋ የመክፈል ግዴታ አለባት ማለት ነው። ያንን ሂሳብ ያሰላስላሉ፣ ያንን ሂሳብ ይሰራሉ። ስለዚህ አንዳንድ ጊዜ የኛን የሆነ ነገር ልብስ የስራ ልብስ የሚገዙልን ሻምፖ፣ ኮንዲሽነር፣ ሞዴስ ነገሮችን የሚገዙልን እሱንም ሂሳብ ውስጥ ይሰራሉ ጋይስ። በጣም ብዙ ጊዜ አናስተውሎም እኔን ጨምሮ ማለት ነውና ምክንያቱም የመግዛት ግዴታ እንደሌለባቸው ያውቃሉ። ግን የሚገዙት እኛን ዳይሬክትሊ እንደዚህ እኛ ጋር ሳንቲም ስላላችሁ እናደርግላችኋለን እንደዚህ ነው ብለው ልውውጡን አይነግሩንም። ግን የሚያደርጉት ያንን በማሰብ ነው። እንዳልኳችሁ እዛ ጋር መልካም ነገር ማድረግ ስለሚያስደስታቸው በጣም ብዙ ነገር የሚያደርጉ ሰዎች አሉ። እዚህ ጋር ግን በ3 ነው የምንከፍላቸው ብያችኋለሁኝና እዚህ ጋር የሚያደርጉት ሳይፈልጉ እንደዛ ነው ማለት ነው። አንዳንዶቹ ደግሞ ፍጹም አያደርጉም እና እዚህ ጋር ማለት ነው የወር እረፍት እስካልሰጧችሁ ድረስ ወደ ሳንቲም ይቀይሩላችሁ። ከናንተ የግል ንጽህና መጠበቂያችሁን ከበር የማያደርጉላችሁ ከሆነ እኔ እኮ በሳምንት እረፍት አለኝ ስለዚህ ስለማልወጣ ብሩን የዛን ብር ገዝተሽልኝ ነይ በሏት። ተነጋገሩ፣ ድፈሩ፣ ደፋር ሆኑ። በደፋር በመሆናችሁ ታተርፋላችሁ እንጂ አትከስሩ። ስለዚህ እንደዛ ብሏት። በጣም ብዙ ልጆች እግዚአብሔር ይመስገን
ብዙ ነገሮች ነው እያመሰገናችሁ ማመስገናችሁ ጥሩ ነው ግን ከዚህ ይጀምራል እላችሁ ፈልጌ ነው ራስን ስለማስከበር ሁኔታ መብትና ግዴታቸው ማወቃችን ከዚህ ይጀምራል ማለት ነውና እኔ ገጠመኝን ነገር ልንገራችሁ እኔ አሁን እዚህ ቤት አብዛኞቹ እስከዛሬ የሚመጡ ሰራተኞች የግል ንጽህና መጠበቂያዎች እና ባዝሊን ሎሽን ምናምን ካርድ ምናምን ኢቭን ዋይፋይ ሳይቀር ማለት ነው ካርድ ገዝተው ነው የሚጠቀሙት ሰራተኞቹ በብራቸው ማለት ነውና ደስ ሴትዮዋ ደስ ሲላት ብቻ ምናልባት በአመት ሁለቴ ምናምን ሳሙና ባዝሊን ልታመጣላችሁ ትችላለች ማለት ነው ደስ ሲላት ማለት ነው ከዛ ውጭ ግን ነው በቃ ድካን እየሄዱ ምናምን ይገዛሉ ማለት ነው ከዛ እኔ መጣሁኝ እንደዚህ ዋይፋይ ምናምን ለቤቱ ኢንፎርሜሽን ስጠይቅ ምናምን ብዙም ደፍሮ የሚናገር ሰው አልነበረም ይፈራሉ ማለት ነው እንደዚህ ወሬ ምናምን ካለ ብለው ማለት ነው እና አንዳንድ ኢንፎርሜሽን ቀስ አድርጌ ስጠይቅ ምናምን ስመራመር ሰዎቹ በጣም ያላቸው ናቸው ግን በጣም ሴብ የሆኑ ሰዎች ናቸው ማለት ነውና እኔ እንደመጣሁኝ ይሄን ገዝተሽ ነው ያልኳት የእውነቴን ነው የምላችሁ ስለዚህ ይሄን ገዝተሽ ነው ያልኳት ገዝታ መጣች ዋይፋይ ፓስወርድ ጠየቁኝ ተሰጠኝ ከዛ በኋላ ሰራተኞቹ ምን ቢያደርጉ ጥሩ ነው የሆነ ነገር የግል ንጽህና መጠበቂያዎች የሆነ ነገር ካለቀ ቲጂ አንቺ ተናገሪ በእናትሽ ይሄኮ አልቋል ምናምን ግዢ ሊበያት ይሉኛል ማለት ነው ምክንያቱም ለኔ ሲገዛ አንድ ፍሬ ብቻ አይደለም ተገዝቶ የሚመጣው እዚህ ሀገር ብዙ ጊዜ ፓኬጅ ነው ሙሉ የሚገዛው ማለት ነውና ስለዚህ አምጥተን ቤት ውስጥ ሼር እናደርጋለን ማለት ነውና አንቺ ተናገሪ ያለቀ ምናምን ይላሉና አንዳንድ ጊዜ ከክፋት ሳይሆን እንዴ ለምን እኔ ብቻ ለምን እየተናገርኩኝ እየተገዛ ለምን እንትን ይላችኋል እኔ እኮ ስጠይቅ ለሁላችሁ የሚገዛው ምን ችግር አለው ለምን እናንተ ሳትጠይቁ እላችኋለሁ ያንን ነገር ማድረጋቸው አንደኛ ደፋር እንዲሆኑ ራሳቸውን ከዛ ማስከበር እንዲጀምሩ ለምን ሂሳብ አላቸው በየሳምንቱ ሂሳብ አላቸው እረፍታቸው ሂሳብ ወደ ብር ቀይረው ማሰብ መቻል አለባቸው ማለት ነውና ባትገዛ ዋይፋይ ባሰጠኝ አልሰራም ምክንያቱም ወይ ደግሞ የወር እረፍት መስጠኝ ከሆነ በዛ ልንስማማ እንችላለን ማለት ነው ግን እኔ የወር እረፍት የሳምንትም ሆነ የወር እረፍት መውጣት ስለማልፈልግ በሳንቲም እንድትቀይርልኝ ነበር የምፈልገው ማለት ነው በየሳምንቱ ውጭ ብትለኝ አልወጣም ለምን በቃ ካወጣውኝ ብዙ ነገር ላጠፋ ምናምን ስለምችል ራሴን ሴም ማድረግ ስለምፈልግ ከስንት አንዴ መውጣት ልፈልግ እችላለሁኝ ሲጀመር እንደዛ አይፈቅዱም ስለዚህ ስለማትፈቅድ የሳምንትም የወር እረፍቴንም ሳንቲም አድርጋ እንድትሰጠኝ ይፈልጋለሁ ማለት ነውና አልሰራም ነበር ስለዚህ ከዛ ራስን ማስከበር ከዛ ጀምሩ ማለት ነው ሌላው ደግሞ ስለ ሀገሪቷ በደንብ ህጉን ማወቅ ደግሞ ከብዙ ነገር ተተርፋላችሁ ማለት ነው በጣም ብዙ ነገሮች ማለት ነውና እኔ መጀመሪያ ጊዜ አዲስ ሆኜ የገጠመኝ ነገር ልንገራችሁና የተጠቀሙበትን ሃይላንድ ውሃና ቺፕስ ልጆች ያሉበት ቤት ነበርኩኝና መኪና ውስጥ ተጠቀምንና በፊስታል አስሬ ይጇለኝ ከዛ ሰውየው ያበራረ እየነዳ ነው መንገድ ላይ ነው እንግዲህ አስቡት ኢማራት ውስጥ ማለት ነው ከዛ የመኪናውን ድርሼ ዝቅ አደረኩኝና እንደ ሀገሬ ወረወርኩላችሁ ማለት ነው እኔታችሁ ከዛ ደግነቱ ካሜራ አላነሳውም ሰውየው ማለት ነውና ብዙም አልተቆጣኝምና እንዴት እንደዛ ታረጋለች ምናምን ብሎ ትንሽ እንትን አለ ከዛ ሴትዮዋ ነገረችኝ ማለት ነው እና በዚሁ አጋጣሚ መጀመሪያ ሰሬ በጣም ኃይለኛ ነች ጨዋይ ነች ግን እኔ እንዳቅ ስለ ሀገሪቷ ህግ ከቋንቋ ብቻ አይደለም ስለ ህጓ በጣም ብዙ ነገር ትልቅ አስተዋጽኦ አድርጋለኛለች ማለት ነውና ነገረችኝ እዚህ ሀገር ያለ ዜብራ መሻገር ቆሻሻ መንገድ ላይ መጣል እና ይሄ ከበቂ በላይ ማሽከርከር ምናምን ብዙ ከህጎች አንፃር አንዳንድ ነገሮችን ሼር አደረገች ማለት ነው ከዛ እንደዚህ ነው እንዴ ምናምን አልኩኝ ከዛ በኋላ አንዳንድ ጊዜ ትርፍ ሰዓት እንደዚህ ምናምን ስትኖረኝ ጎግል ላይ ምናምን ማየት ጀምራለሁ ምናምን አሁን ላይ ጎግል ላይ ሲጀምር ሰርች ማድረግም አይተበቅባችሁ ምክንያቱም ስለዚህና ስለ ኢንፎርሜሽን ምናምን ስለ አንዳንድ ነገሮች ስራይ ብለው እኔ እንኳን ማቃቸው ቲክታክ ላይ ያሉ የሆነ ልጆች ማለት ነውና ወደ 2-3 የሚሆኑ ልጆች አሉ ስለዚህች ሀገር ህግና ደንብ በደንብ ያብራሩ ዲቴል በሚገባን በአማርኛ ቋንቋ ተንትነው ይነግሩናል ማለት ነው ግን ደግሞ ማየት ማመን ነው የሚባለው ነገር ከፈለጋችሁ ደግሞ ጉግል ላይ ሰርች አድርጋችሁ ማወቁ አይከፋም እና ምንላችሁ ነው ቶቼ ራሳችሁን አስከብሩ አሁን ባላችሁበት ደረጃ ምንም እንኳን የሚሰራ መስሎ ባይታያችሁ ነገ ለምትራመዱት እርምጃ በራስ መተማመናችሁን ይገነባላችኋልና ስለምትኖሩበት አገር ህግ
እና ደንብ መመሪያችሁን እናንተ መብትና ግዴታችሁን በደንብ ህዩ እወቁ ልላችሁ ፈልጌ ነው። አመሰግናለሁ።